ክርስቲያናዊ ጋብቻ በሚል ርዕስ የጀመርነውን ትምህርት ጤናማ የሆነ እጮኝነትን መምራት በሚል ርዕሰ ጉዳይ ጤናማ የሆነ የእጮኝነት ጊዜን ለማሳለፍ መደረግ ያለባቸው መሰረታዊ ጉዳዮችን ዘርዘር አድርገን የምንመለከት ይሆናል። ተከታተሉ። ጤናማ የሆነ የእጮኝነት ጊዜን ለማሳለፍ የመጀመሪያ የማይቀዘቅዝ ፍቅርና ክብካቤን መስጠት ነው። ብዙ ሰዎች ለእጮኝነት ጊዜያቸው ማጠር ዋነኛ ምክንያት ከእጮኛ ጋራቸው የሚያገኙት ፍቅርና ክብካቤ ቋሚ ያለመሆን ችግር እንደሆነ ብዙ ጥናቶች ይናገራሉ። በዚህም አንድ ሰው ባለው የእጮኝነት ህይወት ለእጮኛ አጋሩ ከመስከረም እስከ ጳጉሜ ሁሌ ተመሳሳይ የሆነ የማይቀየር ፍቅርና ክብካቤ መስጠት አለበት። እጮኝነት ፍቅር ብቻ ሳይሆን እውቀትንም ጥበብንም ይጠይቃል። ጤናማ የሆነ የእጮኝነት ጊዜን ለማሳለፍ ከሚረዱ ነገሮች ሁለተኛ ምስጢር የሚባሉ ነገሮችን ማስወገድ። ከእጮኛ ጋር ምንም ነገር መደበቅ አያስፈልግም። አንዳንድ የሚደበቁ የግል ጉዳዮች ይኖራሉ። ነገር ግን እጮኝነትን አደጋ ውስጥ ከሚጥሉ ነገሮች ውስጥ አንዱ ግልጽ አለመሆን ነውና ከሁሉም በፊት ማስወገድ ያስፈልጋል። የሚወዱን ሰዎች አውቀው ቢወዱን መልካም ነው። ድብቅነት የእጮኝነት እምነትን ያሳጣል፣ ለትዳርም ክፉኛ መርዝ ነው። ጤናማ የሆነ የእጮኝነት ጊዜን ለማሳለፍ ከሚረዱ ነገሮች ሶስተኛ ጥርጣሬንና ቅናትን ማስወገድ። አጉል የሆነ ጥርጣሬ በእጮኝነት ጊዜ ተገቢ ያልሆነ ነገር ነው። አንዳንድ ሰዎች እኔ እኮ ስለሚወዳት ነው ወደ ሌላ እንዳትሄድ ነው የሚጠራጠረውና የሚቀናው ይላሉ። ይህ አባባል ልክ አይደለም። እጮኛውን በእውነት የሚወድ ሰው ከመሬት ተነስቶ በሆነም ባልሆነም ጥርጣሬና ቅናት ውስጥ አይገባም። ይልቅ የሚያደርገው የሚጠረጠርበትን ጉዳይ ከእጮኛ ጋር ለማውራትና ቶሎ መልስ ለማግኘት ይጥራል። ጥርጣሬ እና ቅናት ያለበት እጮኝነት ጤነኛ አይሆንም። ውጤታማ የሆነ የእጮኝነት ጊዜን ለመምራት ከሚረዱ ነገሮች አራተኛ የሶስተኛ ወገን ውሳኔ አለማስገባት። በመካከል ለሚነሱ ጥያቄዎች፣ አለመግባባቶች ውስጥ የጓደኛን፣ የቤተሰብን ወይም የሌላውን ምክር መቀበል ተገቢ ሆኖ ሳለ ነገር ግን በውሳኔ ውስጥ ማካተት አያስፈልግም። የሚወስን ነገር ካለ አለመግባባትን ቢሆን ሁለቱ ጥንዶች በራሳቸው ተነጋግረው መፍታት እና መወሰን አለባቸው። ውጤታማ የሆነ የእጮኝነት ጊዜን ለማሳለፍ ከሚረዱ ነገሮች አምስተኛ በመንፈሳዊ ነገር አንድ ላይ መበርታት። በእጮኝነት ውስጥ ፍቅር ብቻ ስላለ ሳይሆን ጤናማ የሚሆነው እግዚአብሔርም ሲኖርበት ጭምር ነው። በዚህም እነዚህን ጥንዶች በመካከላቸው ላለው ለማንኛውም ነገር እግዚአብሔርን እያከበሩ እርስ በርሳቸው እየተደጋገፉ ባላቸው የእጮኝነት ጊዜ በመንፈሳዊ ነገራቸው መበርታት አንዱ የጤናማ እጮኝነት ምልክት ነው። ጤናማ የሆነ የእጮኝነት ጊዜን ለመርዳት ከሚረዱ ነገሮች ስድስተኛ የእጮኝነት ህይወትን ከስሜት ይልቅ በእውቀት ላይ አትኩሮ መምራት ነው። እነዚህና ሌሎች ውጤታማ የሆነውን የእጮኝነት ጊዜ እያጣጣመን እንደምንመራ የሚረዱ ናቸው። ለዛሬ አበቃው። ቀጣይ በሌላ ክፍል የምንቀጥል ይሆናል። ደህና ሁኑ።